ኢትዮጵያ የጥንታዊ ስልጣኔና የምስጢራዊ ጥበቦች ምድር ናት። ከነዚህም መካከል አስማት እና ጠልሰም የብዙዎችን ትኩረትና ጥያቄ የሚስቡ ጉዳዮች ናቸው። ዛሬ የእነዚህን ምስጢራዊ ጽሑፎች ታሪካዊ አመጣጥና ቤተክርስቲያን ያላትን ጥብቅ አቋም እንቃኛለን። ባህላዊ አስማት በብዙ ማህበረሰቦች በተለይም በኢትዮጵያ ውስጥ ከሃይማኖት፣ ከሕክምናና ከማህበራዊ ኑሮ ጋር በጥብቅ የተቆራኘ ነው። በባህላዊ እይታ አስማት ሕይወትን በሚከተሉት መንገዶች ሊቀይር ይችላል። በባህላዊ አስማት በኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ይተገበራሉ። ታዲያ በምን ምክንያቶች ይፈጸማሉ ስንል ጥበቃ እና ደህንነት። ብዙ ሰዎች ከክፉ መናፍስት ወይም ከሰው እጅ ለመጠበቅ የአስማት ኪታቦችን ወይም ድርሳናትን በክንዳቸው ላይ በማሰር ወይም በቤታቸው በመስቀል የስነልቦና እና የመንፈሳዊ ደህንነት ስሜት ያገኛሉ። ባህላዊ ሕክምና በአንዳንድ አካባቢዎች አስማት ከእጽዋት ቅመማ ጋር ተቀላቅሎ እንደ ባህላዊ መድኃኒት ያገለግላል። ይህም ዘመናዊ ሕክምና በማይደርስባቸው ቦታዎች ለበሽታዎች መፍትሄ እንደሆነ ይታመናል። የስኬት እና የዕድል ምንጭ በንግድ፣ በትምህርት ወይም በትዳር ስኬታማ ለመሆን ልዩ ጸሎቶችን ወይም ሥነ ሥርዓቶችን በመጠቀም የሰዎችን በራስ መተማመን ይጨምራል። ግርማ ሞገስ አንድ ሰው በማህበረሰቡ ዘንድ እንዲከበር፣ ተሰሚነት እንዲኖረው እና ፍርሃት እንዲርቀው የሚደረጉ የቃላት ስብስቦች ናቸው። መስተፋቅር በሰዎች መካከል ፍቅርን ለመፍጠር ወይም የሻከረ ግንኙነትን ለማደስ የሚጻፉና የሚነበቡ የአስማት አይነቶች ሲሆኑ አንዳንዴም ለተሳሳተ ዓላማ ሊውሉ እንደሚችሉ ይታመናል። እነዚህ ጥበቦች አብዛኛውን ጊዜ በብራና ላይ በሚሳሉ አስማታዊ ስዕሎች ጠልሰም የታጀቡ ናቸው። እነዚህ ስዕሎች ሰይጣንን የሚያስፈራሩ ወይም መላእክትን የሚማጸኑ ምልክቶችን ይይዛሉ። ባህላዊ የኢትዮጵያ አስማታዊ ድርሳናት ወይም አስማትና መፍትሔ ሥራይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ትምህርትና በጥንታዊ የጥበብ መጻሕፍት ላይ የተመሠረቱ ናቸው። እነዚህ ድርሳናት በዋናነት ለሚከተሉት ዓላማዎች ጥቅም ላይ ይውላሉ። መፍትሔ ሥራይ በአንድ ሰው ላይ የተደረገን የመተት ወይም የክፉ መንፈስ ተጽዕኖ ለመሻር የሚነበቡ ጸሎቶች እና የሚዘጋጁ ክታቦች ናቸው። ዓይነ ጥላና መቅሰፍት ሰውን ተከታትለው ዕድሉን የሚያበላሹ ወይም ለድብርትና ለጭንቀት የሚዳርጉ መንፈሳዊ ኃይላትን ለመከላከል እንደ መጽሐፈ ሄኖክ ወይም ሰሎሞን ካሉ ጥንታዊ ታሪኮች ጋር የተያያዙ ጥበቦች ይተገበራሉ። መፍትሔ ሥራይ በሰው ላይ የተደረገን ድግምት ወይም መተት ለመሻርና ለመበተን የሚጠቅም ጸሎት ወይም የጠልሰም ምስል ነው። 131 መፍትሔ ሀብት የኢኮኖሚ መዘጋጋትን ለመክፈትና ለበረከት ተብሎ በብራና ላይ የሚጻፍ ጥበብ ነው። መፍትሔ እስራት በክፉ መናፍስት እንደ ዓይነ ጥላ ያሉ የታሰረን ዕድል ወይም ጉዞ ለመክፈት እንደሚረዳ ይታመናል። 141 ቤተ ክርስቲያን ግን እውነተኛው መፍትሔ ያለው በቅዱስ ቁርባን፣ በንስሐ እና በጸበል ውስጥ እንደሆነ ታስተምራለች። ከአስማት መጻሕፍት የሚገኝ መፍትሔ ጊዜያዊና ወደ ከፋ መከራ የሚመራ እንደሆነ በመግለጽ ምዕመናን ወደ መንፈሳዊ አባቶች ዘንድ እንዲሄዱ ትመክራለች።